ሰሙ ዛሬ የመጨረሻችን ነው መሰለኝ። ቆይ ግን ከናንተ መሃል ወላጅ አምጡ ቢባል ማምጣት የሚፈልጋል? ቲቸርዬ እኛ ከነሱ የምንለየው ሴት ናችሁ በሚል ጫና መብታችን ላይ ነበር። ሰማችኋ? የምንለያይበትን ነገር ራሱ ማመናቸው ለኛ ትልቅ ነገር ነው። ቲቸርዬ የኛ ስራ ትምህርት ቤቱንም ሆነ የትምህርት ቤቱን ስም አያጎድፍም። እኔ ወላጅ ማምጣትም ከትምህርት ቤት መቅረትም አልፈልግም። አንተ የእሷን ዕውቀት የለካው በአንተ ድድብና ቴርሞሜትር ነው። ስማንተ እንደውም አንተ ከሁላችንም ጎበዝ ስለምመስላቸው ፓርላማ ያንተ መዋቅር ነው የሚሉት። አትሾይ። ቆይ ምን እየሰራችሁ እንደሆነ ልትነግሩን ትችላላችሁ? እሺ መልስ የሚሰጠኝ የለም? ይሄንን ጥያቄ ሴቶችንም ይመለከታል። እሺ አንቺ መምህር፣ እኛ እያደረግን ያለነው ራስ በመከላከል በሚል ይያዝልን። ሴት ልጆች ማጀት፣ ወንድ ልጅ ደግሞ ወደ ውጭ የሚለውን ዲስኩር ለማስቀረት ውይይት እያደረገ ነው። ወንዶች እንደሚሉት ፓርላማ አቋቁመን ትምህርት ቤቱንም ሆነ መምህራኖችን ለመንካት አልሞከርም። የራስሽን ትጠየቅሽ አዘላብስ ስትጠየቁ ዝም ብላችሁ የለ? አሁንም ዝም በሉ። ይሄ ደግሞ ሁሌም ጣልቃ ይገባል። ከጣቱ ይልቅ ምላሱ ይቀር። ቆይ ዝም በሉ፣ ስንወጣ እናገኝ። ቆይ ጭራሽ እኔን አቁማችሁ ትከራከራላችሁ? ይኸውላችሁ አሁን እኔ የምነግራችሁን ነገር እንድታዳምጡ እንፈልጋለን። መምህራኖቹ የሚላችሁን የማትሰሙ ከሆነ ከዚህ ግቢ ውስጥ እንድናባረራችሁ እንገደዳለን። እየሰማችሁ ነው አይደል? ይኸውላችሁ እዚህ ግቢ ውስጥ የመጣችሁት ልትማሩ ነው። ተምራችሁ እውቀት ቀስማችሁ እንድትሄዱ እንጂ ሌላ ነገር እንድታደርጉ አይደለም። አይ አንማርም እኛ የምንፈልገውን ነገር እናደርጋለን የምትሉ ከሆነ ከዚህ ሰዓት ጀምሮ ግቢውን ለቃችሁልን እንድትወጡ እንፈልጋለን። ቆይ ቲቸር፣ እኛ የምንፈልገውን ወይም ያልገባንን ነገር መጠየቅ አንችልም? ሁሌ ተጠያቂ ብቻ ነን። ጥያቄ መጠየቅ የምትችሉት ያልገባችሁ ወይም ደግሞ ትምህርትን ያማከለ ነው እንጂ እዚህ ትምህርት ቤት ውስጥ ፓርላማ አቋቁማችሁ ለመበጥበጥ አይደለም። ይቅርታ ቲቸር፣ እኛ አቋቋምነው ስሙ ገዝፎ እንጂ ከሴቶች የተለየ ምንም ያደረግነው ነገር የለም። የተጠየቃችሁትን አትመልሱ። ሁሌ በአንድ እጃችሁ እኛ ላይ ትንተራሳላችሁ። እናንተ ሌላ ተማሪ ከመበረዛችሁ በፊት ውሳኔ ሊወሰንባችሁ ይገባል። ይኸውላችሁ ለአንዴና ለመጨረሻ ወላጅ ይዛችሁ እንድትመጡ። አይ ወላጅ አላመጣም የሚል ተማሪ ካለ ከዚህ ሰዓት ጀምሮ እዚህ ግቢ ውስጥ እንዳላገኘ። ወላጅ የሚያመጣውማ የጠፋ ተማሪ እንዳላጠፋችሁ ነው የሚሰማችሁ? አጥፍተናል ብለንም አላስብም። ወላጅ መምጣቱ እኛንም ማያካትተንም አይደል መምህር? እሳት ካየው ምንለኛው ነው። ያው እናንተም ቋንቋውን ቀይራችሁ እየበጠበጣችሁ ነው። አረ በፍጹም እንደዚህማ አይደለም ቲቸርዬ። ያልኩትን ሰምታችኋል አይደል? እኔ ጨርሻለሁ። አረኛና እነሱ እንለያያለን። ምን ትመስላለች እንጂ በእናታችሁ ወገብሽ ሁለት ቦታ ይለያይና ምን አገባ? ማን ደረሰብህ? ምን ትመስላለች ይላል እንዴ? ደግሞ ቀፉ ምንድነው እንደዚህ ጨዋና ቸካይ ነን አላችሁ? ዝም በል አንተ ማስመራ የምትሰርክ ልጅ። መሰረት እንደሚወጣለት ቤት መሀል ላይ እንዳልተክለሽ። እናንተ ብትረፉ ይሻላችኋል። እሺ ኧረ ተዋቸው፣ እነዚህ ዋጋቸውን መስጠት ነው። መጀመሪያ የራስህን ዋጋ አወቅሽ። መስጠትም እንዳለ መሰጠትም አለሽ። አረ እነዚህማ ምክንያት እንዲገኝብን እያደረጉ ነው። እባካችሁ ተነስተን እንሂድ።
ስማ ቆይ አንተ የኛ ፓርላማ ውስጥ የለህበትም ማለት ነው? እኔ ምንም መናገር አልፈልግም። እነዚህ ላይማ ውሳኔ ነው መወሰን ያለበት። በትክክል ወላጅ አምጡ ብሎ ነው የለም። እኔ በበኩሌ ወላጅ ማምጣት ተሰቡ። ስለዚህ ከግቢ ስንለቅ ውጪ ላይ ጠብቀን ዋጋቸው መስጠት። በጣም ጥሩ ሀሳብ። እኔም የማምጣት ፍላጎት የለኝም። አንቺማ የጣሽን ቦክስ ለማጣጣት ውጪው ሳይሻልሽ አይቀርም። ተችተህ ሞታል። እኔ ወላጅ ማምጣትም መባረርም አልፈልግም። ደግሞ ሴቶቹ ልትመጡ ነው። አንተ ልጅ ምን ይሻልሃል? ቆይቶ ሳይወድ በግዱ አንዱን ይመርጣታል። አሁን ከዚህ ግቢ ውጪ በምናደርገው የፓርላማ ስብሰባ ላይ የማይሳተፍ ካለ አሁን ያሳውቅ። እኔ ግን እርግጠኛ አይደለሁም። ከትምህርት ውጭ አይፈቀድልኝ። ማጠይቅ አስፈቅድ። ከቤት ትምህርት ቤት ብለን እንወጣለን። ከዛም የሰየምነው ቦታ ላይ እንገናኛለን። ትስማማለህ ወይስ አትስማማም? አዎ ይሄ በእናታችሁ ወላዋይ ነው። ትንሽ ቆይቶ እኮ እኔ እናቴ ትቆጣኛለች። ሌላ እኮ ነው። ምን አይነት ነው በእናታችሁ? ያልሰማ የለም አይደል? አሁን ተነሱ ዳይ አሁን ምን ማድረግ እንዳለብን መነጋገር አለብን። እኛ ምንም ጥፋት ሳናጠፋ ወላጅ ልናመጣ? የምን ወላጅ ነው የምናመጣው? ማሳመን ባለብን መልኩ አሳምነን ትምህርታችንን እንቀጥል። በተጨማሪም አላማችንን ከግብ ለማድረስ ወላጅ ባይሰበባይ ነው። ዛሬ እንኳንም ሀያት ራሴን አሞኛል ብላ ቀረች። ሲጀመር ይህንኑ ቁጣ ፈርታ ነው። ይህንን ውሳኔ ላለመስማት ፈርታ ነው ራሴን አሞኛል ብላ የቀረችው። ወደደችም ጠላችም እኛ ባጸደቅነው ነው የምትመራው። አይ ካለች ደግሞ ብቻዋን ትጎለታለች። ለማንኛውም ከወንዶቹ የተሻለ ሆነ መገኘቱ ትልቁ አላማችን ሊሆን ይገባል። ወደ ኋላ ማፈግፈግ የለብንም። ተስማምተናል። ወደፊት መራመድ። እሺ በቃ በዚህ ንግግራችን ከተስማማን አሁን እንሂድ። እኔ ግን ማለት ነው እኛ ተባረን አንዳቸው ይቆረጡ እያንዳንዳቸውን በዚህ ጋር ለሚያልፉት ጠብቀን እናሰቃያቸዋለን። አዎ ልክ ነው። በተለይ ፍርዶስ እናውቃለን ወንዶች ይበልጣላቸው እንዲሉ ማድረግ አለብን። የፈላባቸውን በረድ እንዲልላቸው ነው የምናደርጋቸው። ኧረ አምስቱ ነው። አንዱ ከአንዱ መለየት አያስፈልግም። እሳት ካየው ምን ለየው ነው ነገሩ። አንቺ ደግሞ ለዚህ አነጋገርም አይጨብጨብለት። ማንም ሰው እንዳይፈራቸው ከዓላማችን ዝንፈል የለም። እሺ መፍራት ዋጋቸውን ነው የምናሳያቸው እንጂ የሚመጣውን ሁሉ እንጋፈጣለን። መብታችንን እናስከብራለን። ወደፊት እንጂ መቼም ቢሆን ወደ ኋላ አንልም። እሺ የሴቶች መብት ተከራካሪዎች እንዴት ናችሁ? አቤት። ጥሩ ተዋቅራችኋል፣ ግን የትም አደረሱ። ምን ያደርጋል ሴት ማጀት ወንድ ደግሞ በጀት መሄድ ነው አሉ። ምን ያደርጋል? ወይ አላውቅም ነበር። ለካ ሀያት ስር ቁጭ ብለህ አባባልና ተረት ስትሰማ ነው አይኖርከው። እናንተ ስትፈልጉ በጀት ስትፈልጉ በመርከብ ስለኛ ግን አይመለከታችሁም። እሺ ቆይ ውጭ ስወጡት የፊታችሁን እንኳን አታውቁም እንዴ? ምን ይመስላሉ እነዚህ ሚዳቆላ ታችሁ? አረ እነዚህ ምን ሚዳቆ ናቸው? ጥንቸል እንጂ። አረ ጎበዝ አሁን የሚጨብጨብላቸው። እስኪ መብትሽን አሁን አሳይ። እስኪ መብትሽን አሁን አሳይ። አሁን ደብተሬን ትሰጠኛለህ ወይስ አትሰጠኝም?
ባልሰጥሽስ ምን ታመጫለሽ? ቆይ ከትምህርት ቤት መባረራችሁ በእኛ ምክንያት ነው እንደሚመስላችሁ? እራሳችሁ ፓርላማ ምናምን ብላችሁ በቀባጠራችሁት ነገር ነው። እሺ እሺ አንቺ እስኪ እንደ ሰብሳቢዎች የምታመጠምጪው እንስማ። ተናገሪያ። ምን አባ ነው የምትሰማኝ? አሁን ደብተሪን ታመጣለህ አታመጣም? አላመጣም። ታመጣም? ሰጥሽም ታመጫለሽ? አዎ ሰጥሽም ምን ታመጫለሽ? ኧረ ዛቻ ምን ታመጫለሽ ያልኩሽ እኮ ነው። አይኔ ኧረ ጥጋ አፍልቼ ነበር ሰጠች። አንተኛው ደግሞ እንዳስተናጋጅ ሁሌም ማስጨብጨብ ትወዳለህ። አስጨብጫለሁ ውርጋት። ፓርላማችንን ንቆ መውጣት ይህን ያስከትላል። ሀሳብ ነው ይመጣልሽ። እሱ ባይዘረር ኖሮ ሊንጋተቱን ነበር። ሲጀመር ደብተራችንን ጥለንላቸው ሄደን መንገድ ላይ አስቆመው ጥቃት እያደረሱብን ነው ብለን መናገር ብቻ ነው የሚጠበቀው። አረ ምንም አያመጡም። ገፈታትረን ነው የምንቀበላቸው። ሁልጊዜ ለዚህ አነጋገሩ ይጨብጨብ ይላል። አናቱ ላይ ነበር ማስጨብጨብ። ከዚህ በላይ መጠንከር አለብን። በሉ አሁን ወደ የቤታችን እንሂድ። አንተ አኮላሸች ሀ በቃ ቀልደ ሞታል። አንተ በቃ ነጋ በላት። የምናደርጋችሁ እኔ ነኝ ማለት እናንተ ደብተሩን ራሱ እኮ በድንጋጤ ጣል ነው። እነዚህንማ ዝም አንላቸውም። አፍንጫቸውን ምን እንሰብርላቸው። አንተ በላት ፎክር እባክህ፣ ተረኛ እንዳትሆን። Malele snor la mado Sepsadio fera Neyete toch Naumem kostarao Yem yaskayene Deg modagi mas chebja